ከሀገር እንዴት ወጡ? ጋዜጠኛ ገነት አየለ ትጠይቃለች። እሳቸው ይመልሳሉ። ወያኔ ወደ አዲስ አበባ እንዳይገባ ህዝቡን ለማስታጠቅ ከቻይና መንግስትና ከሌሎችም ወደ 70 ሚሊዮን ዶላር የሚያወጣ መሳሪያ ገዝተን ስለነበር ያንን ልናስገባ ስንል አሰብን አስያዙት። የአሰብ መያዝ ጦርነቱን ይበልጡ ስብስብ አደረገው። ቻይናዎቹን በአውሮፕላን አቅርቡልን ብንል በአውሮፕላን ለማቅረብ አንችልም፣ እኛ የምናቀርብላችሁ በመርከብ ነው አሉ። ይሄ በጣም አስቸጋሪ አጣብቂኝ ውስጥ ከተተን። በምጽዋ እናስገባ፣ በአሰብ እናስገባ። ስለዚህ ወይ በጅቡቲ ወይ በሞምባሳ መሳሪያውን ማስገባት ሊኖርብን ነው። ለወደፊቱም ሁኔታው እስኪለወጥ ድረስ ተለዋጭ የንግድ መተላለፊያ ያስፈልገናል። ምናልባትም ነገር ሁሉ ተበላሽቶ ዋና ከተማው እንኳን ቢያዝ ከቀረው የኢትዮጵያ ግዛት በመነሳት በመልሶ ማጥቃት መግፋት ይቻላል። ብላቴ ዩኒቨርሲቲ ተማሪዎች ለመዋጋት ስልጠና ላይ ናቸው። አንድ ጊዜ መሰናዶውን ጎብኝቼ ከገቡ ወዲያ አላዩአቸውም። ስለዚህ ብላቴን ለመጎብኘት ተነሳው። በዚያው አንድ ነገር አሰብኩ፣ በሚስጥር ኬንያ ለመሄድ። ይህም አስፈላጊ ያልሆነ ግምት ተሰጥቶት ወሬ እንዳይዛባና እንደዚህ ሄዶ ነበር እንዳይባል ጥንቃቄ በማድረግ በጣም ከተወሰኑ ሰዎች በስተቀር ማንም ሰው እንዳይሰማ ወሰንኩ። ፕሬዝዳንት አራፕ ሞይን ቀደም ብሎ በተገናኘን ጊዜ እኛን እየገፉን ያሉት አረቦችና የእስልምና አክራሪ ኃይሎች ናቸው፣ እኛን ለዘመናት ሲፈታተኑን የኖሩ ናቸው፣ እኛ የተሸነፍን እንደሆነ የሚቀጥለው ተራይ እናንተ ነው የሚሆነው ብዬ ግንዛቤ የሰጧቸው ሲሆን ነገሩን ተረድተውታል፣ ደጋፊም ናቸው። ሶማሌዎችን ግን እጠራጠራቸዋለሁ። ደግሞ በዚያ በኩል የሚያልፍ ነገር ሚስጥርነቱ መጠበቁ አያስተማምንም። ስለዚህ ሐሰን ጉሌድንና አራፕ ሞይን በሚስጥር ለማነጋገር ፕሮግራም አወጣው። መጀመሪያ ደቡብ በመሄድ ማንም ሳይሰማ ናይሮቢ ደርሼ ለመምጣትና በፕሮግራሙ መሰረት ብላቴ እንደታቀደው ለመሄድ ወሰንኩ። ጠዋት በ2 ሰዓት ወደ ብላቴ በረርኩ። ከቦሌ የተነሳሁት ከጠዋቱ ልክ 2 ሰዓት ላይ ነው። ቡፋሎ አነስተኛ አውሮፕላን ነው። ወደ 3 ሰዓት ላይ እነ ጀነራል ተስፋዬ ገብረ ኪዳን፣ በርከት ያሉ ከፍተኛ ባለስልጣኖችና የጦር አለቆች ይሰበሰባሉ። ጋዜጠኛ ገነት አየለ ትጠይቃለች። እርሶን ለመሸኘት ነው የተሰበሰቡት? ምን እኔን ይሸኛሉ? እኔማ ሄጃለሁ፣ መንገድ ላይ ነኝ። 3 ሰዓት ላይ ነው የተሰበሰቡት። ገና እግሬ ሲወጣ ማለት ነው። እኔ 2 ሰዓት ላይ ወጣሁ፣ እነሱ 3 ሰዓት ላይ ተሰበሰቡ። ይሄ የምነግርሽ በኋላ ከወጣሁ በኋላ የተረዳሁትን ነው። እኔ 5 ሰዓት ኬንያ ናይሮቢ ደረስኩኝ። መሬት መውረድና በማንም መታየት አልፈለግኩም። አምባሳደሩ እንዲመጣ ብጠይቅም የለም ኡጋንዳ ሄዷል፣ የፖለቲካ አታሼው ብቻ ነው ያለው አሉኝ። እሱን አስጠርቼ ፕሬዝዳንት አራፕ ሞይን እባክዎ በጣም ጥብቅ ለሆነ ጉዳይ ለአጭር ጊዜ ላነጋግሮት እፈልጋለሁና ሲቻል እዚህ ኤርፖርት ያለዚያም ቤተ መንግስቱ ያነጋግሩኝ ብለህ ንገር ብዬ ላኩት። ጋዜጠኛው አሁንም ትጠይቃለች። ይቅርታ ላቋርጦትና ከዚህ በፊት እንዲህ ያለ ሚስጥራዊ የሆነ ጉብኝት በሚያደርጉበት ጊዜ በአካባቢው ያሉትን ሰዎች እንዲሁም የፕሮቶኮል ኃላፊዎች ያሳውቃሉ ወይስ እንዴት ነበር ከዚህ በፊት የሚስጥር ጉብኝት የሚያደርጉት? አሁን እሱም አውሮፕላን የሚያዘጋጁልኝ አስፈላጊውን ሁሉ ነገር የሚያደርጉልኝ እነሱ አይደሉም እንዴ? እና ያውቁ ነበር ማለት ነው እንዴ? ከቦሌ አይደለም እንዴ ተሳፍሬ ሄድኩት? ግን እነሱ ኬንያ መሄዱን አያውቁም። እሱንማ እንዴት ብዬ እናገራለሁ? እኔ ብላቴ ነው የሚሄደው ነው ያልኩት። ደግሞ ነው ኬንያ ሄጄ ፕሬዝዳንት አራፕ ሞይን ለማነጋገር ነው። ማንም እንዲሰማ ማንም እንዲያውቅ አልፈለግኩም። ጋዜጠኛዋ ጥያቄዋ አይቋረጥም። በሳምሶናይት ሙሉ የታጨቀ የአሜሪካን ዶላር ይዘው ነው አሉ የወጡት። መንጌ ይመልሳሉ። አይ ገንዘብ ሊይዝ ቀርቶ ከፈለግሽ አሳይሻለሁ ይዤ የወጣሁትን። በትረ መኮንኔና የደንብ ልብስ ላይ የደረብኩትን የሚሊተሪ ጃኬት ብቻ ነው ይዤ የወጣሁት። አጃቢ ወታደሮቼ እንኳን ተለዋጭ ልብስ ቀርቶ ሙቀት ነው ተብሎ ጃኬት አለበሱ። ብላቴ ደርሰን ለመመለስ ነው የወጣ ነው። ገንዘብ ይዞ ለመውጣት አስቀድሞ መሰናዳት ያስፈልጋል። ከኢትዮጵያ ስወጣ ብቻዬን አይደለም የወጣሁት። አብረውኝ የነበሩ ሰዎች ገንዘብ ጭኜ ወጥቼ ከሆነ መመስከር ይችላሉ። ራቁቴን ነው የወጣሁት። የገንዘብ ሰው በሆን ኖሮ ያንን በመሰለ ቀውጢ ጊዜ ሳይሆን 17 ዓመት በስልጣን ላይ በነበርኩበት ወቅት የፈለገኝን ማድረግ እችል ነበር። አገሬን ለመልቀቅ ከመገደድ የጥቂት ሳምንታት በፊት የኩዌት መንግስት በስሜ በቼክ የላከውን 20 ሚሊዮን ዶላር ትቼ። ጋዜጠኛዋ ሌላው አጠራጣሪ ነገር ደግሞ ባለቤቶንና ልጆቹን አስቀድመው ወደ ሐረሪ መላኮ ነው። ይህስ ቀደም ብሎ የታቀደ ነገር አይደለም? ሊመስል ይችላል። ሐሳባችን የምንችለውን ያህል ሰራዊት አሰባስበን ህዝቡን አስተባብረን እስከ መጨረሻ ለመዋጋት ነበር። ልጆቼም ባለቤቴም ሁሉም ቤተ መንግስት ነበሩ። በዙሪያ ያለ ሰው ሁሉ ቤተሰቡን ወደ ውጭ ልኳል። ቤተ መንግስት ግቢ ውስጥ ይኖሩ የነበሩ ሳይቀሩ ወደ ሌላ አካባቢ ቤት ፈልገው ከዚያ ወጥተዋል። ሻለቃ ደመቀ ባንጃው ከወጣ ቆይቷል። ገና ችግር ሳይፈጠር በፊት መንግስቱ ገመቹ ወጥቷል። ግቢ ውስጥ ያለው የኔ ቤተሰብ ብቻ ነበር።
አንዳንዶቹ የመንግስት ባለስልጣናት ቤተሰባቸውን ወደ ውጭ ሀገር ከሰደዱ ቆይተዋል። ይህንን ስሰማ አንድ ቀን ስብሰባ ላይ ቤተሰባችሁን እያሸሻችሁ ነው የሚል ነገር ይወራል። ምን እያደረጋችሁ ነው? ይሄ ለህዝቡ ምን አይነት ምሳሌ መሆን ነው? ለመሆኑ እውነት ነው አልኩ። ጀነራል ጌታቸው ሺበሺ ጌታዬ፣ ሁሉም ቤተሰቡን ልኳል። ግማሽ ወደ አሜሪካ፣ ለወሬውማ እርሶም ቢሆኑ ቤተሰቡን ልከዋል ተብሎ ነው ከተማ ውስጥ የሚወራው። እኔ አዎን፣ በሳምንቱ ቀበሌ ስብሰባ ስለነበር ውባንቺን ይዤ ከነ ልጆቼ ጭምር ቀበሌ ሄደን በቴሌቪዥን ታየ። ጋዜጠኛዋ ታዲያ እንዴት ዚምባብዌ ሐራሬ ተገናኛችሁ? ትንሽ ቆየና ደግሞ ተስፋዬ ወልደ ስላሴ እውነትም ሁሉም ቤተሰቡን ልኳል አለኝ። አንተስ ልካል እንዴ? መንግስቱ፣ አንተ ህመምተኛ ሆነሃል። አሁን ባለህበት ሁኔታ ባለቤትህ ካናዳ፣ አንተ አዲስ አበባ እንዴት ይሆናል? ገንዘብ ፍለጋ ነው ወይስ ያደረብህ ስጋት አለ ብለው፣ አይኔ ችግር የለብኝም ግን ፍቃዶ ከሆነ እሷ ትሂድ አለ። መንግስቱ ገመቹ እስከ ዛሬ ድረስ እንዲህ ያለ ነገር ጠይቆኝ ወይም በግል ጉዳዩ አስቸግሮኝ አያውቅም። አሁን እኔ እሱን ሚስት ትሂድ አትሂድ ብዬ በግል ህይወት ውስጥ ገብቼ ውሳኔ ልሰጥ ነው ብዬ አሰብኩ። የተረዳሁት ነገር ቢኖር ግን ሰው ሁሉ ነገሩ አልቋል ብሎ ማመኑንና ተስፋ መቁረጡን ነው።